ይስጥልን ውድ ኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራሩትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። በቅድሚያ በኢራን የሚሳኤል ጥቃት ቴልአቪቭ ላይ ጉዳት ደረሰ። የኢራን ሰራሽ የሆነው ከሆምሻር 4 የሚባለው መካከለኛ ርቀት ተኳሽ ባላስቲክ ሚሳኤል ትናንት ሌሊት በኩል በቴልአቪቭ ላይ ባደረሰው ጥቃት ጉዳት መድረሱ ተዘግቧል። በአካባቢ እየወጡ ያሉ ምስሎች እንደሚያሳዩት በሌሊት የተሰነዘረው በዚህ ጥቃት በህንጻሎችና መሰረተ ልማቶች ውድመት ደርሷል። በአሁኑ ወቅት የአደጋ ጊዜ ሰራተኞች በከተማ የተለያዩ አካባቢ ተሰማርተው ድጋፍ እየሰጡ ይገኛሉ። ጦር ለኔታንያሁ የፖለቲካ ድል ሲሆን ለእስራኤል ግን ዓለም አቀፋዊ ስጋት ፈጥሯል። በኢራንና በእስራኤል መካከል የተካሄደ ያለው ጦርነት በጠቅላይ ሚኒስትር ቤንጃሚን ኔታንያሁ በሀገር ውስጥ ያላቸው የፖለቲካ ድጋፍ እያጠናከረላቸው ይገኛሉ። በዚህም ጉዳይ ዜና ትንታኔ ያካተናል። ለቆይታቸው የምትሰሙት ይሆናል። አሜሪካ ከ2500 ወታደሮች ተጀምሮ 800,000 የአሜሪካ ወታደሮች ያሳተፈውና ያልተሳካው የአሜሪካ ዘመቻ ኦክቶበር 7 2001 የወቅቱ የአሜሪካ ፕሬዝዳንት የነበሩት ጆርጅ ቡሽ ታሊባን ለማጥፋት በሚል አፍጋኒስታን በቦምብ ደበደቡ። በመቀጠልም ታሊባን ከስልጣን በማውረድ በሌላ መንግስት መተካት ዓላማው ያደረገ ኦፕሬሽናል ኢንዱሪንግ ፍሪደም በሚል ዘመቻ በመክፈት 2500 እግረኛ ወታደሮች በአፍጋኒስታን አሰማርታ ነበር። በዚህም ጉዳይ ከኢራን ጋር ያይዘን በዜና ትንታኔ አካተናል። ቆይታቸው መሰሙት ይሆናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቀጣይ ተረኛ ሀገር ማን እንደሆነ ጥቆማ ሰጥተዋል። በቬንዙዌላና ኢራን መሪዎች መወገር በኋላ አሜሪካ ቀጣይ ኢላማዋ በማን ነው የሚለውም ደግሞ በሌላም አላረፉም፣ ይቀጥላሉ። በዚህም የኩባ ስርዓት መቀየር መሆኑ ፕሬዝዳንት ዶናልድ ትራምፕ ገልጸዋል። በዚህም ጉዳይ ዜና ትንታኔ ያካተናል። ቆይታቸው መሰሙት ይሆናል። ኛው ምስራቅ የተፈጠረው የእስራኤልና የኢራን ጦርነት መካከል የእስራኤል ጦር አዛዦች በዚህ ምን ተከስቷል የሚለውንም በዜና ትንታኔ ያካተናል። ኢራን አነጋጋሪ የሚሳኤል ይዛ መታለች። ኢራን ከአሜሪካ መድረስ የሚችል አዲስ የረጅም ርቀት ሚሳኤል መሞከሯ ገልጿል። በዚህም ጉዳይ ዜና ትንታኔ ያካተናል። ቆይታችሁ የምትሰሙት ይሆናል። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረገውን እንዳይረሱ። ወደ መጀመሪያ የዜና ትንታኔያችን ስናልፍ ዓለምን ያስደነገጠው የጄኔራሉ ራስን የማጥፋት እርምጃ ወስደዋል። የኢራን ከፍተኛ አመራር የነበሩትና የሀገሪቱ መሪ ሚስጥራዊ የመደበቅ ቦታ ለጠላት አሳልፈው የሰጡት ጄኔራል በፈጸሙት ድርጊት መጸጸታቸውን ገልጸው በቀጥታ ስርጭት ራሳቸው ማጥፋታቸው ተሰምተዋል። ኢራን አነጋጋሪ ነገር ሚሳኤል ይዛ መታለች። ኢራን የአሜሪካ መድረስ የሚችል አዲሱ የረጅም ርቀት ሚሳኤል መሞከሯን ገልጻለች። ሙከራው ከሩሲያ በተገኘ ፍቃድ በሀገሪቱ በረሃማ ቦታ በተደረሰ ሲሆን ስኬታማ ነበር ተብሏል። ኢራን መንግስት 10,000 ኪሎ ሜትር ርቀት ተጉዞ ኢላማ መምታት የሚችል አህጉር አቋራጭ ባላስቲክ ሚሳኤል ወይም በምህጻረ ቃሉ ICBM መሞከሯን አስታውቃለች። ይህ ሙከራ በዓለም አቀፍ የደህንነት ተንታኞች ዘንድ ትልቅ መነጋገሪያ ሆኖ ሪፖርቱ እንደሚያመለክተው ይህ ሚሳኤል በተሳካ ሁኔታ ከተሞከረ ኢራን በቀጥታ አሜሪካ የመምታት አቅም እንዳላት የሚያሳይ ነው ተብሎላታል። ይህም በሀገሪቱ የጦር መሳሪያ ታሪክ ውስጥ ትልቅ እርገት እንደሆነ ተገልጾ የሚሳኤሉ ርቀት 10,000 ኪሎ ሜትር ነው። ቴህራን የጦር አቅሟን በአካባቢ ስጋት አልፎም አህጉር አቋራጭ ወደ መሆኑ መሸጋገሩ ያሳያል። ይህ እርምጃ በምዕራባውያን ዘንድ ከፍተኛ ስጋት የፈጠረ ሲሆን ስትራቴጂካዊ ኃይል ሚዛን ላይ ለውጥ ሊያመጣ እንደሚችል ይጠበቃል። ጉዳይ እስካሁን በገለልተኛ ወገን ባይረጋገጥም ሙከራው እውነት ከሆነ በኢራንና ምዕራባውያን መካከል ያለው ውጥረት ይበልጥ እንደሚያሳስበውና እንደሚያወሳስበው ተገምቷል። የእስራኤል ዋና አዛዥ ሲገልጹ የአየር ኃይል አብራሪዎችን እስካሁን ከ2500 የተለያዩ ጥቃቶች ፈጽመዋል። ከ6000 በላይ የተለያዩ መሳሪያ ተኩሰናል ብለዋል። 80 በመቶ የሚሆኑ የኢራን አየር መከላከያ ስርዓቶች ወድመዋል። በኢራን ሰማይ ሙሉ በሙሉ በአየር የበላይነት ተገኝቷል ማለት ይቻላል ብለዋል። 60 በመቶ በላይ የሚሆኑት የባላስቲክ ሚሳኤል ማስጀመሪያዎች አውድመናል። አሁን ወደ ቀጠና የዘመቻ ምዕራፍ እየገባን ይህ በገዢው አካል ምሰሶችና ወታደራዊ አቅሞች ላይ የሚደርሰውን ጥቃት የምናጠናክርበት ምዕራፍ ነው ብለዋል። ልንገልጽ የማንፈልጋቸው ሌሎች ድንገተኛ እርምጃ አሉንም ሲሉ ገልጸውታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቀጣይ ተረኛ ሀገር ማን እንደሆነ ጥቆማ ሰጡ። ቬንዙዌላን ከኢራን መሪዎች ማስወገድ በኋላ አሜሪካ ቀጣይ ኢላማ የኩባ ስርዓት መቀየር መሆኑን ፕሬዝዳንት ዶናልድ ትራምፕ ገልጸዋል። ይህ መግለጫ የሰጡት ታዋቂ እግር ኳስ ተጫዋች ሜሲ ሱዋሬዝ በተገኙበት መድረክ ባደረጉት ንግግር ነው። ትራምፕ የኩባ ጉዳይ የጊዜ ጉዳይ ነው ብለዋል። የኢራን ከፍተኛ መሪ አሜሪካ እስራኤል ዋነኛ ኢላማ በመሆናቸው ኢራን ከአያቶላህ አሊ በኋላ የምትሾመው አዲስ መሪ ማንነት በሚስጥር ይዛ ይፋ የምታደርግበት ጊዜ አራዝማለች። ፕሬዝዳንት ዶናልድ
ኢራን በመላው ዓለም የሚገኙ ኤምባሲዎች፣ ዓለም አቀፋዊ ተቋማት ውስጥ ያሉ ኢራን ዲፕሎማቶች በጥገኝነት እንዲጠይቁ ጥሪ አቅርበዋል። በተጨማሪም ኢራን 60% ሚሳኤሎች፣ 64% ማስወንጨፊያ በሙሉ የጸረ አየር መከላከያ ስርዓቷ መውደሟን ተናግረዋል። ዌል ስትሪት ጆርናል ወይም ዌስት ኤስጂ እንደዘገበው ከሆነ ኢራን መሪ መገደል ተከትሎ አሜሪካን እስራኤል የጠበቁት ህዝባዊ አመጽ የስልጣን ሽኩቻ በኢራን አልተከሰተም። በሌላ በኩል 176 ተማሪዎች የሞቱበት የቅርብ ርቀት ጥቃት የፈጸመችው አሜሪካ መሆኑን መረጃ ጠቁመዋል። ኢራን ተፈጸሙ የተባሉ የተለያዩ ጥቃቱ ላይ ጥርጣሬዎች አሉ። ሳውዲ ላይ የተቃጣው ጥቃት መነሻው ኢራን አለመሆኑን ሲገልጹ፣ ኢራን በበኩሉ አዘርባይጃን ላይ ለተተኮሰው ድሮን እስራኤል ተጠያቂ አድርጋለች። ቀደም ሲል ቱርክ ላይ ተመሳሳይ ጥቃት ተሞክሮ የነበረ ሲሆን ፕሬዝዳንት ኤርዶጋን ተዘጋጀልን ወጥመድ አንገባም ሴራውና ከሽፏልን ማለታቸው ምንም አይነት አጸፋዊ ምላሽ እንደማይሰጡ ገልጸዋል። ከኢራን ጋር የሚደረግ ጦርነት አሜሪካ በቀን $1 ቢሊዮን እያስወጣ መሆኑን ፔንታጎን ገምቷል። አሜሪካ ጦር ውጊያው በሳምንታት ያልቃል ቢልም በውስጥ መረጃዎች ግን እስከ መስከረም ሊራዘም እንደሚችል እየተነገረ ነው። የጣሊያን የውጭ ጉዳይ ሚኒስተርና አሜሪካ እስራኤል በኢራን ላይ ያደረጉት የተቀናጀ ጥቃት ዓለም አቀፍ ሕግ የጣሰ ነው ሲል ኮንነዋል። ዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ በ3 ቀናት ኢራን ጦርነቱ ውስጥ ብቻ 800 ሚሳኤል መተኮሳቸውን ጠቅሰው እኛ በ3 ዓመት ውስጥ ይህን ያህል አልተጠቀምንም ብለዋል። እንዲሁም አሜሪካ የዩክሬን ድሮኖች በመጠቀም ጥያቄ ማቅረቧን አሳውቀዋል። ሂዝቦላ ወደ ሰሜን እስራኤል ድሮኖችና ሮኬቶች እየተኮሰ ሲሆን እስራኤል ማጸፋው ላይ እየሰጠኝ ነው። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን እስራኤልን ጥቃት ለመከላከል ለሊባኖስ መከላከያ ጦር የብረት ለበስ ተሽከርካሪዎችና ቴክኒካዊ ድጋፍ እንደሚልኩም ገልጸዋል። የኢራን ጦርነት ለኔታንያሁ የፖለቲካ ድል ሲሆን ለእስራኤል ግን ዓለም አቀፋዊ ስጋት ፈጥሯል። እስራኤልና በኢራን መካከል እየተካሄደ ያለው ጦርነት ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በሀገር ውስጥ ያላቸው የፖለቲካ ድጋፍ እያጠናከረላቸው ይገኛሉ። ኔታንያሁን እንደ አያቶላህ አሊ ካሚኒ ያሉ ኢራን መሪዎች ኢላማ ያደረገ ጥቃት በመሰንዘር ራሳቸው እንደ ታላቅ የጦር መሪ እንደ ዘመቻ ቸርችል በማቅረብ ላይ ናቸው። የቅርብ ጊዜ የህዝብ አስተያየት ጥናቶች እንደሚያሳዩ 81 በመቶ የሚሆኑ የእስራኤል ህዝብ በኢራን ላይ የተሰነዘረውን ጥቃት ይደግፋሉ። ይሁን እንጂ ይህን ሁኔታ እስራኤል ዓለም አቀፋዊ ደረጃ ያለባት ዲፕሎማሲያዊ ጫናና ግንኙነት ሊያበላሽ እንደሚችል ስጋቶች አሉ። የኢራን ጦር ኔታንያሁ በሀገር ውስጥ ሊረዳቸው ቢችልም እስራኤል ግን በውጭ ዓለም ሊጎዳ ይችላል። ባለፈው ሰኞ ብሪታንያ የሚታተመው ቴሌግራፍ ጋዜጣ ላይ ወጣን ርዕስ ላይ ኔታንያሁ የዘመቻችን ታላቅ የጦር መሪ ናቸው ሲል አወድሷቸዋል። ታዋቂው ወግ አጥባቂ ጋዜጠኛ ቻርልስ ሙረር የጻፈው ይህ ጽሑፍ ኔታንያሁ እንደ ዌስተር ቸርችል በመምሰል ለብዙ ዓመታት በኢራን ላይ ያተኮረውን ትኩረትና ከሐማስ ሂዝቦላ እንዲሁም ከቴህራን ጋር ያደረገው ወታደራዊ ግጭት መካከለኛው ምስራቅ መልክ እያስያዘ መሆኑን ገልጿል። ኢራን የበላይ መሪ አያቶላህ አሊ ካሚኒ መገደል የተጀመረው የወቅቱ የኢራን ጦርነት በዚህ ዓመት መጨረሻ ምርጫ የምትጠብቀው እስራኤል ኔታንያሁ ደጋፊ በራስ መተማመን ጨምረዋል። እንደ አይኤንኤስኤስ ጥናት እንደሚያሳየው 81% የእስራኤል ህዝብ ጥቃት ሲደግፍ 63 ደግሞ ኢራን አገዛዝ እንዲወርቅ ድረስ ዘመቻ እንዲቀጥል ይፈልጋሉ። የተቃዋሚ መሪዎች ሳይቀር ወታደራዊ ዘመቻ ዙሪያ ከመንግስት ጎን ቆመዋል። ኔታንያሁ ለብዙ 10 ዓመታት ኢራንን እስራኤል ዋነኛ ህልም ስጋት አድርገው ሲገልጹ ቆይተዋል። እስራኤል የጥፋት ዘንግ አክሲስ ኦፍ ኢቪል የምትላቸው የሐማስ የሂዝቦላ ኢራን መሪዎች መግደሏን ተከትሎ ኔታንያሁ ወታደራዊ ስኬት በምርጫ ካርድ ለመቀየር ኦፕሬሽናል የሚያስገባ ወይም በኦፕሬሽን የሚያገሳ አንበሳ ኦፕሬሽን ሮሪንግ ላዮን በሚል ስያሜ ቅስቀሳ መጀመራቸውን አስተውለዋል። 1500 ወታደሮች ተጀምሮ 800,000 አሜሪካ ወታደሮች ያሳተፈው ያልተሳካ የአሜሪካ ጦር ዘመቻ። ኦክቶበር 7 2001 የወቅቱ የአሜሪካ ፕሬዝዳንት ነበሩት ጆርጅ ቡሽ ታሊባን ለማጥፋት በሚል አፍጋኒስታን በቦምብ ደበደው በመቀጠል ታሊባን ከስልጣን ለማውረድና በሌላ መንግስት መተካት ዓላማ ያደረገው ኦፕሬሽናል ኢንዱሪንግ ፍሪደም በሚል ዘመቻ በመክፈት 2500 እግረኛ ወታደሮች አፍጋኒስታን አሰማራች። ፕሬዝዳንት ቡሽ ይህን ዘመቻ አስመልክተው ሲናገሩ ይህ ዘመቻ ብዙ ጊዜ እንደማይወስድ በአጭር ጊዜና በውስን ወታደር እንደሚጠናቀቅ ቃል ገብተው 2 ወር ባልሞላ ጊዜ ውስጥም ታሊባን በካቡልና በሌሎች ትላልቅ ከተሞች ለቆ ወደ አፍጋኒስታን ተራሮች ውስጥ መሸገ። ሆኖም ከተሞችን በመልቀቅ ወደ ሽምቅ ተዋጊነት የተቀየረው ታሊባን አሜሪካ እንዳሰበችው አጭር ጊዜ ለሚጠፋ አልሆነም አለ። አሜሪካ ዘመቻ ሲጀምር ከላካቸው ወታደሮች በተጨማሪም ብዙ ሺህ ወታደሮች ወደ አፍጋኒስታን በመላክ ጦርነቱ በአጭር ጊዜ እንዲጠናቀቅ መስራት ጀመረች። ሁኔታው በዚህ መልኩ ቀጠለ። ጦርነቱም 1 ዓመት ሞላው። አሜሪካም አሁን ተጨማሪ ወታደሮች ላከች። 2 ዓመት ተቆጠረ። እንዲህ እያለ አሜሪካ ወደ አፍጋኒስታን የምትልከው ወታደር ከቀን ወደ ቀን እየጨመረ ጦርነቱን እንደታስበው በአጭር ጊዜ ሳያልቅ ዓመታት ማለፍ ጀመረ። ሁኔታው በዚህ ቀጥሎም ስልጣን በያዙ 8 ወር ከ17 ቀናቸው አፍጋኒስታን ላይ ጦርነት ያወጀችው ጆርጅ ደብሊው ቡሽ 4 የስልጣን ዓመታት አሳልፈው ዳግም ተመረጡ። ጥቂት ሳምንታት ግፋ ቢል ጥቂት ወራት በውስን ወታደሮች ይገኛል የተባለው የአሜሪካ ድል እንደ ሰማይ ራቀ።
ጆርጅ ቡሽም አሜሪካን ለ8 ዓመታት መርተው ዋይት ሃውስን እና አፍጋኒስታን የቤት ስራ ባራክ ኦባማ አስረክበው ከስልጣን ወረዱ። ባራክ ኦባማ ወደ ስልጣን እንደመጣ ቃል ከገባቸው ነገሮች አንዱ አፍጋኒስታን የሚካሄደው ጦርነት በአጭር ጊዜ ማጠናቀቅ ነበር። ኦባማ ይህን ለማድረግ ያስችለኛል በማለት እስከ ዛሬ የተላኩት ብዛት ያለው ወታደሮች ወደ አፍጋኒስታን ላከ። ሆኖም አሁን የሚለወጥ ነገር አልኖርም አለ። አፍጋኒስታን የተላኩ የአሜሪካ ወታደሮች ቁጥር 100,000 ደረሰ። ድል የለም። አሜሪካ ገንዘቧ ብቻ ሳይሆን በሺ የሚቆጠሩ ወታደሮች ሞትና ቁስለኛ ሆኑባት ወደ ስልጣን ሲመጣ ጦርነት በአጭር ጊዜ ያጠናቃል ያለው ባራክ ኦባማ ያሰባው ሳይሳካ አሜሪካን 8 ዓመት ሞልቶ በዶናልድ ትራምፕ ተተካ። ኦባማ ቦታ ያዙት ትራምፕ ዘንድሮም ቁርጥ ነው አሉ። እስካሁን የነበሩ ፕሬዝዳንቶች በዚህ ጦርነት አሜሪካ ዋጋ አስከፍለዋታል አሉ። ይህ ጉዳይ መቋጨት አለበት አለና አሜሪካ አፍጋኒስታን የምትወጣበትን መንገድ መፈለግ ጀመረ። ትራምፕ ከሌሎች የሚለየው ታሊባን አሸንፎ አሜሪካ ድል ማድረግ እንደማትችል ማወቁ ነው አሉ። ማድረግ ያለብን ነገር እናፋጥነዋለን ብለው ከዘመቱበት ታሊባን ጋር መደራደር ብቸኛው አማራጭ እንደሆነ አወቁ። 2020 በኳታር ዶሃ ለዓመታት አጠፋዋለሁ ካሉት ታሊባን ጋር በጠረጴዛ ዙሪያ ተቀምጠው የተኩስ አቁም ለማድረግ ሰላም ለማስፈን የሚያስችል ስምምነት ተፈራረሙ። ይህ ስምምነት አሜሪካ ወታደሮች ከአፍጋኒስታን የምታስወጥበት የጊዜ ሰሌዳ ያስቀምጥ ነበር። ትራምፕ የአሜሪካ ወታደሮች አፍጋኒስታን ሳይወጡ እሱ ዋይት ሃውስ ወጥቶ በጆርጅ ባይደን ተተካ። ጆ ባይደን ወደ ዋይት ሃውስ አንገባም፣ በትራምፕ ዘመን የተጀመረው የመጣውን አቅም በተግባራዊ ለማድረግ ነሐሴ 31 2021 አሜሪካ ለ20 ዓመታት የለፋችበትን ድል ሳታገኝ ንብረቷን እንኳ በወጉ በአፍጋኒስታን በችኮላ ለቃ ወጣች። ጥቂት ሳምንታትና በጥቂት ወታደራዊ ግፋ ቢል በወራት ውስጥ ታሊባን እናጠፋለን የሚል የተጀመረ የአሜሪካ ያሰበችውን ድል ሳታገኝ በሽንፈት የተጠናቀቀ ዘመቻ በድፍን 20 ዓመት ቆይታ ከ800,000 በላይ አሜሪካ ወታደሮች የተሳተፉበት ሲሆን በዚህም ውስጥ 2461 ተገድለው ከ20,000 በላይ ቆስለው በውጭ በኩል አሜሪካ 2.3 ትሪሊዮን ዶላር በላይ አውጥታለች። ሰሞኑን ኢራን የተከፈተው ዘመቻ በዚህ ቢበልጥ እንጂ የሚያንስ አይደለም። አሁንም ታሪክ ራሱን ደግሞ ዶናልድ ትራምፕ ጦርነትን በጥቂት ሳምንት አጠናቅቃለሁ፣ በኢራን የምንፈልገው የስርዓት ለውጥ እንደሚካሄድ እየተነገረ ነው። ሆኖም ግን አፍጋኒስታን ያየው ከዚህ በላይ ያላየውን ነውና ይህ ውሳኔ ምኞት እንደሆን እንደ ወሬም ቀላል እንደማይሆን አሜሪካ ንጹሃን ከመግደልና ከተሞች ከማውደም ባለፈ ኢራን አንበርክካ ማስገዛት ቀላል እንደማይሆን እርግጥ ነው። በነገራችን ላይ አሜሪካ አፍጋኒስታን ዘምተው ለጎዳና ስነልቦና ችግር ለደረሰባቸው ወታደሮች እስካሁን ድረስ በየዓመቱ በቢሊዮን የሚቆጠሩ ወጪዎች እያወጣች ትገኛለች።